ከፍታ ይመጣል፣ ዝቅታም ይመጣል። በዚህ ሁሉ ግን አንድ ማስታወስ ያለብን ነገር ግን ሀምብል ሆኖ መቆየትን ነው። ኮቢ ሜይኖ በማንቸስተር ዩናይትድ የሚያቆየውን አዲስ ውል ተፈራርሟል። ቀደም ብሎ ዘ አትሌቲክን ጨምሮ በርካቶች የተጫዋቹን ውሉን ማራዘም ሲዘግቡት ነበረ። ዛሬ ግን ይህን ተጫዋች ምክንያት አድርጌ ለምን አይሞሬል የነበረ ነገር አንድ ነገር አይደለም ብዬ ስላሰብኩኝ ነው። እና የተጫዋች እንግዲህ ከወራቶች በፊት የነበረበትን ነገር እናስታውሳለን አይደል? ሩበን አሞሪም ዩናይትድ በነበረበት ሰዓት ላይ የነበረበትን ነገር እናስታውሳለን። የተገፋ ተጫዋች ነበረ እና በተለይም ሩበን አሞሪም ይህን ተጫዋች ቢጠቀምበት ከውጤት ይዞ መውጣት የሚችልባቸው አጋጣሚዎች፣ የተሻለ ፐርፎርማንስ ቡድኑ ማሳየት የሚችልበት አጋጣሚዎች ነበሩ። አሰልጣኙ ግን ብዙዎች እንዳዩት ወይም ደግሞ ብዙዎች እንደሚሉት ኢጎ የነበረበት እንደዚሁም ደግሞ ድርቅናው ያንን ነገር እንዳያደርግ አድርጎታል የሚል ነገር እንግዲህ በተደጋጋሚ ይነሳ ነበር። የማንቸስተር ዩናይትድ ደጋፊዎችን በኦልድ ትራፎርድ ፍሪ ሜይኖ እስከማለት የደረሱበትን ነገር እናስታውሳለን። እና እንግዲህ ይህ ተጫዋች በወቅቱ ደግሞ በዛን ጊዜ ማን ዩናይትድን ለመልቀቅ ሁላ ሲያስብ የነበረበት ክለቡ እንዲለቀው ይፈልግ ነበረ። በውሰትም ቢሆን በቃ ዩናይትድ ይልቀቀኝ የሚል ነገር ነበር እና ከወራቶች በኋላ ደግሞ አሁን ያለበትን ነገር አስቡት ምን ያክል ነገሮች እንደሚቀያየሩ ማለት ነው። እና ዛሬ ይህንን ነገር ምክንያት አድርጌ አንድ ነገር ላንሳ። በህይወታችንም አቅማችንን እያወቁ ብዙ የሚገፉ ሰዎች አሉ። አቅማችሁን እኮ ቢጠቀሙበት እነሱም ተጠቃሚ ይሆናሉ። ግን ደግሞ አቅማችሁን እንድታሳዩ አቅማችሁን እንድታወጡ ከፍ እንድትሉ ስለማይፈልጉ ግን እድሉን ይነፍቋቸዋል። እነሱ ያውቃሉ፣ የእናንተን አቅም ያውቃሉ፣ ምን ያክል እንደምትችሉም ያውቃሉ። ግን እናንተ ለራሳችሁ ግን ዝቅተኛ ግምት እንድትሰጡ በራሳችሁ ኮንፊደንስ እንዳይኖራችሁ ምናምን ነገር ይፈልጋሉ ማለት ነው። እና ለዚህ ደግሞ ራሱ ኮቢ ሜይኖን ላንሳው እና ኮቢ ሜይኖ በዚህ በውድድር ዓመቱ በተሰለፈባቸው ጨዋታዎች ዩናይትድ የማሸነፍ ንጻሬው 75% ነው። እና ይሄ እንግዲህ ማሳያ ነው። ሩበን አሞሪም ቢጠቀምበት የተጫዋች ምናልባት ራሱ በማን ዩናይትድ ያለውንም እድሜ ሊያራዝም የሚችልበት ነበር፣ የቆይታውን እድሜ ማለት ነው። አሁን ያለንበት ሁኔታ ዝቅታ ሊሆን ይችላል፣ ግን ሰው በዝቅታ ይቆያል ማለት አይደለም። በራስ መተማመናችንን ሁሌም ቢሆን ይዞ መቀጠል ያስፈልጋል። ዝቅ ያደረገን ሰው ዝቅ ብሎ ልንመለከተው እንችላለን። ዝቅ ለጊዜው ከፍ በጊዜው ይባላል አይደለ? በከፍታ ላይ ያሉ ራሱ አይደለም መጥፎ ሆነው ይቅርና መጥፎ ሳይሆኑ ጥሩ ሆነው ራሱ ዝቅ የሚሉባቸው አጋጣሚዎች አሉ። በዚህ ሁሉ ግን አንድ ማስታወስ ያለብን ነገር ግን ስቴይ ሃምብል